ኢትዮጵያ ውስጥ ሆነን ገንዘብ የሚሰራ ዩቲዩብ ቻናል እንዴት ነው የምንከፍተው? ኦኬ ሶ በመጀመሪያ ደረጃ ገንዘብ የሚሰራና የማይሰራ ዩቲዩብ ቻናል የሚባል ነገር የለም። ግን እናንተ ማድረግ ያለባችሁ ነገሮች አሉ ገንዘብ እንዲሰራ ቻናላችሁ ማለት ነው። ስለዚህ ስትከፍቱ እነዚህ ነገሮች የምታደርጉት መጀመሪያ ዩቲዩብ ላይ ትገባላችሁ። ከዛ የራሳችሁ ፕሮፋይል ላይ ስትገቡ ከላይ ከኢሜይላችሁ በታች በኩል ክሬት ቻናል የሚል ይኖራል። ሶ ክሬት ቻናል ከሌለ ደግሞ ቪው ቻናል የሚል ይኖራል ማለት ነው። ክሬት ቻናል የሚል ካለ ከዚህ በፊት ቻናል አልከፈታችሁ ማለት ነው። ቪው ቻናል የሚል ካለ ግን ከዚህ በፊት ቻናል ከፍታችኋል ማለት ነው። ስለዚህ ገብተን የምናስተካክላቸው ሴቲንጎች አሉ። ሶ ክሬት ቻናል ብላችሁ ለቻናላችሁ ስም ትሰጣላችሁ፣ ወይም ደግሞ ቪው ቻናል ብላችሁ ገብታችሁ የእርሳስ ምልክቷን ተጭናችሁ እዛ ላይ ስማችሁን ሃንድላችሁን ታስተካክላላችሁ። ሃንድል ማለት እንደ ዩዘር ኔም ነው። ስለዚህ ዩዘር ኔማችሁን አስተካክላችሁ ትጨርሱና ፕሮፋይል ፒክቸርም እዛ ላይ አድ አድርጋችሁ ክሬት አደረጋችሁ ማለት ነው። አሁን ነገር ግን እዚህ ጋር በጣም ኢምፖርታንት የሆነ የምታደርጉት ነገር አለ። ክሮም ላይ ወይም ሌላ ኤኒ ብራውዘር ላይ ትገቡና studio.youtube.com ብላችሁ ገብታችሁ ከታች ጥግ ላይ የሴቲንግ ምልክት አለች። እሷን ነክታችሁ ቻናል የሚለው ላይ ትገቡና ካውንትሪ ኦፍ ሬዚደንስ የሚለውን ካውንትሪ እዛ ካሉ ሀገራት ውስጥ አንዱን ትመርጣላችሁ። አብዛኞቻችን ዩናይትድ ስቴትስ ነው የምንመርጠው። ምንም ችግር የለውም። ገብቷችኋል? እዛ ላይ ካሉ ሀገራት ውስጥ አንዱ ትመርጡና ኪወርድ የሚለው ላይ ስለ ቻናላችሁ የሚገልጹ የተወሰኑ ቃላትን መጻፍ ትችላላችሁ። ከዛ በኋላ ጥግ ላይ ደግሞ ፊቸር ኤሊጂቢሊቲ ምትላለች። እሷ ላይ ገብታችሁ ቬሪፋይ ፎን ነምበር የሚለውን ነክታችሁ ስልክ ቁጥራችሁ ቬሪፋይ ታደርጋላችሁ ማለት ነው። በኢትዮጵያ ቁጥር ቬሪፋይ ማድረግ ትችላላችሁ፣ ሀገሩን ሌላ አድርጋችሁ ቢሆን። እዚህ ጋር ቁጥሩ የሚያስቸግራችሁ ከሆነ ስልክ ቁጥር እየቀያየራችሁ ቤት ውስጥ ያለ የሌላ ሰው ስልክ ቁጥር መጠቀም ትችላላችሁ። በተለይ ሀገር የምንቀይርበት ቦታ ላይ ሀገሩን ካልቀይራችሁ ቻናላችሁ ላይ ገንዘብ መስራት አትችሉም። ዋናው ነገር ሀገሩን መቀየር ይኖርባችኋል ማለት ነው። ይህን ካደረጋችሁ በኋላ ትልቁ ከእናንተ የሚጠበቀው ቻናላችሁ ገንዘብ እንዲሰራ የሚያስፈልጉ መስፈርቶችን ማሟላት ነው። ምንድናቸው እነዚህ መስፈርቶች የምትሉ ከሆነ ደግሞ ቀጣይ ቪዲዮ ስለምሰራላችሁ ፎሎ አድርጋችሁ ጠብቁኝ።